ሳጅን ሰብስቤ ነኝ። እባክህ አቶ አለምነህን ዋስ ለሚሆናቸው ሰው እንዲደውል ወደዚህ ቢሮ ላክልኝ። እሺ አመሰግናለሁ ኮንስታብል። ይቅርታ ሳጅን። አቤት። አጅሪት ምን ነው ስሜ ጠፋህ ወይስ? ይሁን እሺ። እንዴት ነሽ ነጻነት? አለው። ዳግመኛ ተገናኘና ማለት ሳልመሳሰልብህ አልቀርም። ከዚህ በፊት ተገናኝተናል? ተረስቶኛል እንዳትኝ። አላስታውስህም። ከ3 ዓመት በፊት የምታውቃት ነጻነት ዛሬ ወንጀል ሰርታ ስላልመጣች እንደ አዲስ መተዋወቅ ይኖርብናል። እስኪ ተረጋጊ። እኔም ማውራው ስለ ትናንት ማታ ሁኔታሽ፣ አንቺ የምታወሪ ከ3 ዓመት በፊት ስለነበረ ህይወትሽ። ብዘባርቅ አትፍረድብኝ። ያለበት ይብላላበት መሆኑ ነው። በቃ ከታሰርኩ በኋላ ፖሊስ ጣቢያ መምጣት በጣም እፈራለሁ። ዋናው ግን ፖሊስ ጣቢያን ሳይሆን ወንጀልን መስራትን ነው መፍራት። ልክ ነህ። ትናንትና ማታ ስትል ማታ እዚህ ነበርክ? በፍርሃት ስትንቀጠቀጪ ማን ያረጋጋሽ? ሳጅን፣ ስላላስታወስኩ በጣም ይቅርታ። ኧረ ችግር የለውም። አቶ አለምነህ ልጅቷን እንዴት እንደፈነከቷት ቃል ለመስጠት መረጋጋት አክቶሽ ነበር? አዎ ደንግጬ ነበር። እንቅልፍ እንዳልተኛሽም ዓይንሽ ላይ ያስታውቃል። አዎ የዚህ ሁሉ ሰበብ እኔ በመሆኔ ደንግጬ እንቅልፍ አጥቼ ነው ያደግኩት። እየተዝናናች የነበረችን ልጅ በቅጽበት ህይወቱ አደጋ ላይ ሲወድቅ ማየት ትንሽ ይረብሻል። ደሞ አልቆምም ያለው አልኮል ስለጠጣች እንጂ ከፍተኛ ጉዳት ደርሶባት አልነበረም። በጠዋት እዚሁ መታየቻታለሁ። አቶ አለምነህን መክሰስ ያልፈለገችውም ለዚያ ይመስለኛል። አዎ እንዲያው ፖሊስ ጣቢያ ደሩ ብሎ ሲፈርድባቸው ነው እንጂ። ማስረሻ ተመልሶ ሆቴል መጥቶ ነበር? አይ አልመጣም። ግን ብርጭቆን ለማስረሻ መወርወራቸውን እርግጠኛ ነሽ? አዎ። ማለት እንዴት ሳጅን ሰብስቤ? አይ ማስረሻን ከማንም በላይ እንደሚወዱት የአካባቢው ነዋሪዎች ስለምናውቅ። እሱንማ እኔም በደንብ አውቃለሁ። ካወቅሽማ በብርጭቆ ሊመቱት ነበር የተባለው ለምን እንዳልተዋጠልኝ ይገባሻል? ይገባኛል። ግን ለሱ ብርጭቆውን እንደወረወሩትም የታወቀ ነው። ሌሎች ሰዎች መጠየቅ ግድ የለም። ባንቺ የተነሳ እንዴት ብርጭቆ ለመወርወር ብቻ ገርሞኝ ነው። ምኑ ነው የሚገርምህ? ድርጊቱ እኮ በጣም የሚያናድድ ነበር። ስንት ሰዎችን ሲደበድብ ምንም ያላረጉት ሰውዬ ለሰራተኛቸው ሲቆረቆሩ ይሆናል። እኔም የማውቀውን እየነገርኩህ ነው። ወደ ሆቴል ቶሎ መመለስ አለብኝ። የዋስትና ፎርም ላይ መሙላት ያለብኝ ነገር አለ መሰለኝ። ምን? ለአቶ አለምነህ ዋስትና ነው እንደ መጣሹ? አዎ። ከየት ሰምተሽ? ዋስ ለሚሆናቸው እንዲደውሉ ገና እያስጠሯቸው እኮ ነው። አዎ ስልክ ስታወራ ሰምቻለሁ። አንቺ ዋስ እንደሚያስፈልጋቸው ግን ከየት አወቅሽ? የተፈነከተችው ልጅ ደውላ የመታወቂያ ዋስ ብቻ እንደሚያስፈልግ ነግራኝ ነው የመጣሁት። እንደዚያ ነው እንዴ? ይኸው መታወቂያ። በቃ መታወቂያሽን ኮፒ አድርጌ እስክመለስ ይህን የዋስትና ፎርም እያነበብሽ ትክክለኛውን መረጃ ብቻ ሙይ። እሺ። በቃ ፎርሙ ላይ ግር የሚልሽ ነገር ካለ ለፊውና ስመለስ አስረድቼሽ ትሞያለሽ። እሺ። ግቡ። አቶ አለምነህ ሰላም አደሩ? እንዴት አደራችሁ? ደህና። እንዴት ኖት አቶ አለምነህ? ይቀመጡ። ይችን መታወቂያ ኮፒ አድርጌ መጣሁ። እሺ። ጠርጥሬ ነበር። ፖሊስ ጣቢያ ማደሬን ሲያውቅ እንደማይለቅሽ የታወቀ ነው። እሱን ዝም ይሻላል። ሊመታኝ ጩቤ ይዞ ቤቱን ሲያምሰው ነበር፣ ግን አመለጥኩት። ግድ የለም ተናግሬ ሌላ ችግር መፍጠር አልፈልግም። ይተዉት። በጧት ፖሊስ ጣቢያ ሳይሽ ማስረሻን ልትከሹ እንደሆነ ገብቶኛል። ግን አትክሰሹ። ምን ነው ጋሼ? ለእሱ አስቤ እንዳይመስልሽ። በዋስ እንደወጣ ተፈቅዶልኝ መልካሙ ጋር ልደውል ነው የመጣሁት። ከተፈታው የማስረሻ ጉዳይ አያሰጋሽም ብዬ ነው አትክሰሹ የምልሽ። ኧረ እኔ የመጣሁት ዋስ ልሆነው ነው። ምን? ዋስ? አዎ ልጅቷ ክስ እንዳትመሰርት አደረግኳታ። እንዴት? ቤቷ በጠዋት ሄጄ የሆኑ 100 ብሮች ያዢ ብዬ ስሰጣት ጨምባሳ አይኗ በርቶ ወደዚህ መጣ አልከስም አለች። እንዲህ ቀድመሽ መገኘትሽን እኮ ነው የምወድልሽ። ሕይወቴን ላተረፉት ለርሶ ሌላስ ባደርግ ይቆጨኛል። ከዚህ ጣጣ እርሶ ነፃ ውጡልኝ እንጂ ሰው ከስሼ ሌላ ችግር ማምጣት አልፈልግም። ማንን ነው አንቺ? ሌላ ማን አለ? ማስረሻን ነው የጠየቅኩሽ። ማንን ነው እርሶ እያልሽ የምትጠሪው? ሰው ፊት እንጂ ብቻችንን ሆነን አንቱ
ይቅርታ የኔ ጌታ አልልህም። ይኸው ልቤ እንደ ከበሮ ድም እያለ ሳቅሽን ሲያጅበው ስራ በገባሽ ማግስት ስትፍለቀለቂ በፍቅርሽ የተለከፍኩት እኔ ልሰቃይ እንጂ አንቺማ ሳቂ። ቆይ እኔ ማፍቀር አልችልም ጋሼ? አረ ምን ትገላመጫለሽ? ፍቅርሽ እያንገበገበ ቁጭ አድርጎ ሲያሳድረኝ የት ነበር? ሳይነጋ ፖሊስ ጣቢያ መጣኝ። እንቅልፍ አጥቼ ማደሪያ አይደል? ማስረሻስ ቢሆን ለነገሩ ለእኔ በማገዝህ ተናዶ ሊሆን ይችላል ከልጅቷ ጋር ለማስታረቅ ያልሞከረው። ባለቤቱ ታደሱ እንደታሰርክ እያወቀች መጀመሪያ አባትህንና የልጅቷን ጉዳይ በሽማግሌ ጨርስ አትለውም? አንዴ ክስ ከተመሰረተ ምን ሲገዳት በንዴት ቅጥል ብዬ ስሞት ሀብቴን ለመሮስ ነው አዝምተዋ። ቤት ሰርቼ ሱቅ ከፍቼ አጠገቤ እንዲኖር ባደረግኩ። መበሳጨትማ ትርፉ መታመም ነው። እኔም እንዳያሞ ፈርቼ እንጂ አንድ ነፍሴን ለማዳን በሌሉበት ብን ብዬ መጥፋት አቅቶኝ አይደለም። ግን በእጆ በልቻለሁ። እንደ ቀልድ ጀምሬ ወድጆታለሁ። ምንድን ነው ፍቅር እናንቱ ታመደበላለቅ? አብራ ሄድም ደግሞ ስለምን መሄድ ነው የምታወሪው? እና ማስረሻ እዚህ ገድሎ ይቅበርሽ ነው የምትለኝ? የኔ ጌታ አጠገብሽ አይደርስም። ማን ሲከለክለው? በሆቴሉና በማስረሻ ግቢ መሃል ያለው ግንብ ያቆመዋል አይሉኝም? ዛሬ ሆቴል ሙሉ ሰው እያለ ያዋረደኝ ነገ እርሶ ፊት አራርሶንስ እንደማይማታ ምን ዋስትና አለኝ? ምንም እኮን ያለምነህ መኳንንትን መምታት አይደለም ለመምታት አያስብም። ዕድሜ 63 መድረሱን ብቻ ሳይሆን ለ63 ጎረምሳ እንደማልመለስ አሳምሮ ያውቀኛል። ወንድማ ወንድ ነህ። ባለፈው ሆቴሉን የበጠበጡትን 2 ጎረምሶች በአንዳንድ ቦክስ አይደል እንደ የዘረርካቸው? ግን ሚስቱ አለች። ሴት የላከው ሞት አይፈራም። የፈለገ የላከው በሆቴሌ ለማዘዝም ሆነ ከወደድኩ ጋር ለመኖር የማንንም ፈቃድ ማግኘት አይጠበቅብኝም። እንግዲህ ከልቤ ውስጥ ጎትቶ ያወጣሽ እንደሆነ እናያለን። ሚስት የለኝ ድስት የ22 ዓመት ቆንጅዬ ልጅ አግኝቼ ይሄ የልጅ ምቀኛ በአባትና ልጅ ፍቅር ላይ ጥላዬን ያጠላው ስለመሰለኝ ያች ጥላ ቢስ ሚስቱ ነች አቃቃራችን። ወይኔ ያለምነህ ጋሼ እየተናደድክ እኮ ነው። እኔ ጤንነትህ ያሳስበኛል። ስለዚህ እዚያ ሆቴል አለመስራቴ ሰላም የሚያመጣ ከሆነ ስራውን ትቼ እንየው። ማ ብሎ እሺ በለኝና ሆቴልህን ተረክበኝ። መቼም አጠገብህ ሆኜ አንተን አለማፍቀር እንደማይሆንልሽ መቻጣሁት። ስለምጨነቅልህ ስለምወድህ እንጂ። በቃሽ። ከዚህ በኋላ የማስረሻን ጉዳይ አናወራም። እኔው ጨርሰዋለሁ። አንቺ ላቀች! አረ ላቀች! ጠራኸኝ እንዴ በጋሻው? እንዲህ ሲጮ ካለንበት ዛጎል አልፎ ኮንኮለት ከተማ ድረስ አይሰማምና ነው። ቆይ ምን እየሰራሽ ነው? ለሀብቶቹ ድርቆሽ ስሰጥ ነው ያልሰማው። በይ ፍጠኝና ቁርሱን አቅርቢ። የማይን በልታ ትሄዳለች። እሺ ወጡን አሙቄ አሁን አመጣለሁ። ይኸውልሽ ለሚጨኸው ሙሻ የሚጎርሰው ጣይለት። እሺ ትለብሰው የላት ታውሰው አማራት አሉ። እንዴት ተረቱ ለእኔ ነው እመይ? ነውና ለአንተ ያልቀረበ ቁርስ ለእኔ ስትጋብስ ቢገርመኝ ነው። ላቀሽ ተለሊት ጀምሮ ስላመማት አርፍዳን የተነሳች እኮ። ለጥፋቷ ምን አደረካት? ሆነሽ ነው አሟት ነበር እኮ ነው ያልኩ። አላጣፋሃትማ። ኧረ ምን በወጣኝ። ምን ነው እንግዲያው እዚያ መምህር ቤት የሆነውን በሙሉ ትነግረኝ። የሆነውን ያወሩልሽ መጨረሻውን እንዴት አልነገር? የደበደብኩትን አገር ሰምቶ ጎረቤት ግር ብሎት ይመጣና ሲሰበሰብ ለምን ተፈለገ ታልባብ መጥቶ አይሰበሰብም? ያ ሙላ ሰውኔና መምህሩ ማል ገብቶ እንዳሻይ ልመታት ይቻለኛል እንዴ? ብርሃኑ የሚባል ሰው ተነሚሽቱ ከትዳር ጫፍ እንዳይደርስ በሽማግሌ አልተነገረውም? የምናውቀው እናወራዋለን። አዎ ተነግሮታል። ሽማግሌ የሰጠውን ማስጠንቀቂያ ሲጥስ እንዴት ሆኖ ነው ዝም የምትለው? የለም ዝም አላልኩም። የአንጀቴን እንዳላደርስ ስላላመቸኝ ለጊዜው ቁጣዬን ችዬ ወደ ቤት የተመለስኩ እያልኩሽ እንጂ። ደፋርና ጭስ መውጫ ሲያጣ ዛሬ ገና ተሰማ። እመይ ቆይ ድፍረቴ ምን እንዲያደርግ ነው የፈለግሽ? እስከ ዛሬ ብርሃኑና ሚስቱ ልካቸውን እንዲያውቁ ብታረጋቸው ኖሮ እዚህ ባልደረሱ ነበር። እነሱ ምን ያርጉ ብለሽ ነው? እንዴት ወጥ ሰራለሁ ብላ ቤታቸው ተንከርፍፋ ሄደች። የኔው አስጠቂ ሚስቴ ነቻ። ቀድመው ሳይቀጣጠሩ እቤታቸው ሄደች ይመስልሃል? እንደሱ አልወጣኝም እኮ። ምን እያልክ ነው? ቃሌን ንቃ እነሱ ዘንድ የሄደችው
የነዋ ነፈዝ ነች እያልኩሽ። ጉረኛ እመይ፣ እንዲያው ምን አድርጌ ነው የምታንጓጠጭብኝ? ሐቁን እየጋትኩ ነው። አዎ እንዲያው የኔ ፈጣሪ ይሄን ልታሳየኝ ነበር የጎለትከኝ። በምን ነው ፈጣሪን የምታማርር? ይሄን ሳያው አፈር እንደቀመሱት አባት ምን ነው እኔንም እንደው ረበስማ በይቴ ፍሬንሳ ላይ አትውሰደኝ ስትኖረሽ ይህን ትያለሽ መስሎኝ ነበረ። እንዲህ ለውርደት ከሚጎልተኝ ግን ምንም የሚያዋርድሽ ነገር የለም። ፈጣሪ ያለለት መች ፈጣሪ ጨከነብኝና ምክንያቱ ወኔ ቢስ ልጄ። ዛሬ በጠዋቱ ምንድን ነው የሚያናግርሽ? ይልቅስ አንተን እንዲያጥመለመለህን ነገር ታወራኝ። የኮራው ጎበዝ ገበሬ ምን ያጥመለምለኛል? ማን እሱን አለና? ኋላ ምን እያልሽኝ ነው? ደም ተፍታ የምታስገባውን እህል በልታ ሚስት ስትጠግብ እንዴት ነው የቻልካት ማለቴ ነው። የለም እሷም ሆነ ሌላ እኔ በጋሻው ላይ ፈጽሞ ማንም ሊጠገብ አይችልም። አሁን አንተ አንገቷን ይዘህ ሚስት ያደረካት ያ ሰው ነህ አንተ? እንዲያው ምን ብለው ቢነግሩሽ ነው ይሄን ልጠይቅኝ የመጣሽ? አልመሰለኝም። ለይች ሚስት ተብዬ የፈለግሽውን አድርጊ ብለህ ሳትፈቅድላት አልቀረህም። እመይ ታልተግባባን ይህን ወግ ብንገታው ነው የሚሻል። አየህ እውነቱን ስትሸሽ፣ አየህ ቁስልህን ሲነካኩብህ። ቁርሱ ደርሷል፣ ላቅርብ ወይ? አዎና ተጎልተን የማንን ጎፈሬ እናበጥር? ቆየት አልነበረባትም እንጂ እሷስ። እማይ ይታጠቡ። እኔ አድርሼን የመጣሁት አባወራውን። አንቺን አስቀምጬ ገበታ ልቆርስ ነው። ኧረ እማይ ይታጠቡ። ኧረ አንተ አፍ አድርግ፣ እኔ የሚሄድበት ስላለ። እንዴት ገበታ ቀርቦ ጥዬ ልሄድ ስትይ እንዲሁ ምን ይባላል? ኧረ በፈጠረች ታጠቢ። ይሁን አደግ እንግዲህ እኔ ራሴ እታጠባለሁ። አንቺ ምግቡን አምጪ። አዎ እንዲያ ነው እንጂ። በይ ገበታውን ጠጋ አድርጊው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላቀች ነይ ቀረብ በይማ። እናንተ ብሉ፣ እኔ ልቆይ። ምግብ አቅርቦ እናንተ ብሉ እንጂ። ኧረ የት የተማርሽው ስርዓት ነው? በይ። አይ እንዲሁ ስላልተሻለኝ። የራስ ምታት ተመጀምሮ ነው ምግብ የሚከለክለው። በይ ተቀመጭ። ደክ እሺ። እመይ እነሆ በረከት ያዥ። በረከት ይስጥልና። በረከት ይስጥልን። እንዲያው እንደ ነገሩ ቢሰራም ይጣፍጣል። ብሉ እማይ ብሉ። መጣው እንዳማጥራው እንዳይበላ ግፋው መሆኑ ነው። ኧረ ይኸውልሽ እሜ እንደሱ አይደለም። ኧረ እዚህ ድረስ መናቂ አልገባኝም ነበር። እሜ ተቀመጭ እንጂ የልተጅ ነው። ኧረ ተረጋጊ። ይኸውልህ እዚህ ድረስ እንድናክ ካደረግክ አይበቃም? ያው እኔ ውልቅ ብያለሁ። ብላ በእናቴ ታዋርደኝ። ነይ አንቺ ላቀች፣ አንቺ ስርዓተ ቢስ ነይ ውጭ፣ ነይ ውጭ እኮ ነው የምልሽ። ነይ ውጭ በጋሻው። አዎ አሁንም አልለቅሽም። የሚገባሽን ነው የምሰጥሽ። ጭራሽ በእናቴ ፊት ታዋርጅኝ። ይኸው በጋሻው፣ እንዲያው በእግዚአብሔር ተይዣለሁ። እንዴት ነካኝ በጋሻው፣ እንዴት ነካኝ። አበይ ወዲህ ነኝ ፀሐይ። አረፍ ልበል ብለው እልፍኝ መግባትሆን እንጂ እኮ መውጣትሆን ፈጽሞም አላወቅኩም። እኔም ከጎጆች ቀጥታ ወደ እልፍኝ ስቴጂ እንዳላየሽኝ ገብቶኛል። ድምፅህን ስላልሰማው መስሎኝ ነበር። ታዲያ ምን ነው ተነሱ? እንቅልፍ እምቢ አለው እንዴ? የዚህ አጥር እንዲህ መሆን መች አስተኝቶኝ አንድ ልበላው ብዬ እኮ ነው። የበሩን መቃን መወዛወዝ ስለጀመረ በድንጋይ ላስደግፈው ብዬ ነው። ምን ነው ታዲያ ግዛቸው ሲመጣ ቢያበጁ አይሻልም ነበር? ደግሞ ለዚህ እኔ ይልማንሼ ነው ልጄን የምጠብቅ? ሰውስ ቢመጣ ይልማ በቁሙ እያለ ምን ነው ደጃፉን ማጥበቅ ተሳነው አይደል እንደ የሚል። እኔማ እንዳይደክሙ ለእርሱ አስቤ ነው ግዛቸው ያብጀው ያልኩት። ፀሐዬ እንደሱ የምታስቢልኝ ተሆነ ስሜን የሚያጎድፍ ነገር ስታይ አትለፊ ንገሪኝ። ምን ተፈጠረ? አረ እኔ ምንም አልሰማሁ አበይ። ንፋስ የማያስገባ አጥር እንዲህ ከስር ውሻ ሲያሾልክ
የግቢው በር መቃኑን መሸከም አቅቶት ሲያዋልለው ከማየት በላይ ምን ይምጣ? ውይ ይቅርታ። ይልቅ አንቺ ልትሄጂ ነው እንዴ? አዎ ሄጃለሁ። ሉሉ ነበር እኮ የጠራሁት ከመሄዴ በፊት እንዲው የሚቀመስ ከፈለጉ ብዬ። አይ የለም ሂጂ። አሁንም ለቅሶ ልትሄጂ ነው? ነጠላሽን ያዘቀዘቅሽ? አዎ ግዛቸውም እዚያው ነው። የእኛም ምድር ሰዎች እኮ እየጠበቁኝ ነው። በይ ሂጂ። እርሶ ግን አይሄዱም እንዴ? እዲያ በቀደም ሄድኩኝ አይደለም እንዴ? የምን መመላለስ ነው? አይ ያው አንዴት ሄዱ አይቀርም ብዬ እኮ ነው። ደግሞስ ሌላ ጊዜ እርሶ አልነበሩ እንዴ የመንደራችን ሰብሳቢና በሐዘኑም በደስታውም ማስተባባሪ? ሄጄ ነገር ስላበዛው የሞቱት አይመለሱ። ተይኝ አርፌ እስራኤል ልስራ። እሱንም እኮ ማበጀቱ ይደርሳል ብዬ ነው አበይ። አይ ጉድ! እንዳው ምንም አልተላቀቅሽኝ አንቺ ልጅ። እሺ ትንሽ ቆይቼ እመጣለሁ። አንቺ ሂጂ። እንግዲህ ያው ልጆቹን ከፈለጓቸው አሉሎ። ምን እየሰሩ ነው? ሕይወቴም ጓዳ ምግብ እየሰራች ነው። ዓለም ደግሞ ጓሮ አዛባ እያዋጣ ነው። ይሁን በቃ እዚያው እንገናኝ። በይ ሂጂ። ደህና ይዋሉ። እሺ ሂጂ ሂጂ። ጋሽ ይልማ ደህና ዋሉ? አንተ ሰላቢ እዚህ ምን ታረጋለህ? አስደነገጥከኝ እኮ። አሄ እርሶ ነው የሚደነግጡ? አሁና ለምን አልደነግጥ? ድንገት ስትመጣ እሷ ብታይ ኖሮ። አይ እሱ ዝም ብዬ አልገባም ነበር። ሰው መኖር አለመኖሩን ላጣራ ስል በሩ ላይ ቆማችሁ አየኋችሁ። እሺ አሁን ለምን መጣ? ምነውሳ መምጣቴን የወደዱት አልመሰለኝም። ስማ እኔ ከአንተ ጋር መታየት አልፈልግም። ልጆቼም ሆኑ ሌላ ሰው እንዳያየን። ስለ እሱ አያስቡ። ልጁ ለቅሶ ላይ ነው። እሷም መውጣቷን አይቼ ነው የመጣሁ። መቼም ለደህና ነገር አልመጣህም። በል ከዚህ ሂድ። ሄሄ እንደው ዝም ብሎ ሂድ። ኦሆ እና አስገብቼ ቡና ላፈላል ፈለክ? ይልቅ ቀልዱን ይተውና የዚህ የድል ልጁና የሟቾቹ ነገር እያሳሰበኝ ነው። እንዴት? ጫፉ ላይ የነበረውን ዛፍ መቆረጥ አይችልም፣ ጉዳት ያመጣል ስሎ አሻፈረኝ። ኃላፊነቱንም ምን ይወስዳለሁ ብሎ አስቆርጠውኝ ይኸው ጦሱን አየ ነው። እናማ ዛፉን የቆረጥኩበትን አልከፈሉኝ። በይህ ላይ እሱን ከተመቸኝ ወደፊት ቀስ ብዬ እሰጥሃለሁ። ምን? እኔ ለራሴ እኛ ባጠፋነው ምንም የማያውቁት ንጹሐን በመሞታቸው የህሊና ረፍት አጥቼ ቀብራቸው ላይ መገኘት እንኳን አልቻልኩም። እኔም ሆንኩኝ አንተ ከነመላው ቤተሰባችን ደህና ነን፣ አልተጎዳንም። ቢሆንም እንደው ግን የመንደሩ ሰው ሁሉ አዝኖ ለቅሶ ቤት ሲያጽናና እርሶ እዚህ ብቻውን መቅረቶ ራሱ ይገርማል። ለነገሩ እንግዲህ አንድ ይሆኗል። ምን ይሁን ነው የምትል? ዛፉን የቆረጥኩበትን ገንዘቤን እንዲከፍሉኝ እፈልጋለሁ። ድምፅህን ቀንስ አንተ። እሱን ወደፊት እሰጥሃለሁ አልኩ። አረግ አሁንም የማምኖ ይመስሎታል? ደግሞ ለተጎዱትም በሚችሉት እንዲክሷቸው እፈልጋለሁ። ጥብቅናም ልትቆም ነው? ዛዲያ እሱማ መች ይቀራል። ታልሆነም ለፖሊሶችና ለመንደሩ ሰው ሁሉ ስለ ዛፉ እውነቱን መናዘዝ። ኧረ አትጩህ። ደግሞ ምንድን ነው ያልከው? አዎ እንዲያ ነው። እንዲያውም ከክፍያ ላይ ጠቀም ያለ ገንዘብ ጨምረው ይሰጡኛል እኮ። እኔ ለአንተ ለመሆኑ እያልክ ያለውን ታውቀዋለህ? በሚገባ። እንዲያው በይህ ማይስማሙ ተሆነ አሁኑን የእጀ እውነቱን ሁሉ እናገራለሁ። ለነገሩ ብትናገርስ እኔ ያላደረግኩት? ኧረ ያዘዙኝ እርሶ እንደሆኑና ኃላፊነቱንም እወስዳለሁ ብለውኝ እንደነበር አሳውቃለሁ። እኔ ያዘዝኩ ነገር የለም። ስለምን እንደምታወራም አላውቅም። ደግሞስ መች ተገናኝተን ስናውቅ? ሄሄ እንዲያው ስለ ይህ ጉዳይ ወዳጅ የዘለቀ በግርድፉም ቢሆን እንደሚያውቅ ረስተውት ነው። ቆይ ግን እኔን አስይዘህ አንተ የሚቀርልህ ይመስልሃል? ገንዘቤን ታይከፍሉኝ ተሚቀር ሁለታችንም ተያይዘን ቅጣታችንን ብንቀበል እመርጣለሁ። እኮ አንተ ጨክነህ ምን እንዳይቀርብኝ። ሚሽት የለኝ ድስት የለኝ። የትኛው የቤተሰብ ኃላፊነት ያሳስበኝ? በድፍ የሞት ምን ሆነሃል አንተው? እንደውም አሁኑኑ ነው የምሄድ። በሉ ደህና ይሁኑ። ኧረ እንዴ ቆይ እንጂ አንተ። ሄጃለሁ። ስማ ነግሬሃለሁ፣ ለማንም ትንፍሽ እንዳትል። ይህንን ማንም ማወቅ የለበትም።
እድሉን አልተጠቀሙበትም። አንተ አፍህን ዝጋ ብያለሁ።